አንድ ቀን ሚኒሊክ ቤተ መንግስት ገብቶ የማያውቀው ሁሉ ሚኒሊክ ቤተ መንግስት ሊያፈርሱት ነው ይላል። አፍረሰን ብንጠብቀው እኮ የሚያውቅበት እድል አልነበረውም። የት ያየዋል? አይቱት እኮ አያውቅም። በዛ በኩል እንደዚህ ሲዞር ዞር በል እየተባለ እንደ ሰው ሁሉ ሲያልፍ ነበር። ግን ሊያፈርሱት ነው ብሎ ይወራል። ያን ሁሉ በመቋቋም እንዲወጣ ተደረገ። ከዛስ የነበሩትን ቅርሶች ማንበር ሜንቴን ማድረግ የግብር አዳራሹን፣ ዙፋን ችሎቱን፣ የቀዳማዊ ኃይለ ሥላሴ ቤት የነበረውና በኋላ አቶ መለስ የኖሩበትን እንቁላል ቤቱን፣ የንግሥት ዘውዲቱ ማነው የንግሥት ዘውዲቱ የእቴጌ ጣይቱም የአፄ ምኒልክ ቤት የነበረውን እነዚህን ደግሞ ባሉበት ማንበር እሱ ብዙ ዋጋ የጠየቀ ብዙ ገንዘብ የጠየቀ። ሶስተኛ ደግሞ አዲስ እሴት መጨመር። አሁን ሰው ሁልጊዜ ምኒልክን ቤተ መንግስትና ግብር አዳራሽ ለመጎብኘት አይመጣም። እዛ ምግብ ቤቶች ተከፍተዋል፣ የመጽሐፍት መሸጫዎች ተከፍተዋል፣ የመዝናኛ ሜዳዎች ተከፍተዋል፣ የኢትዮጵያን ክልሎች የሚያሳዩ እልፍኞች ተከፍተዋል። እነዚህን ደግሞ መጨመር። እነዚህን በደረስሽበት ባየሽው ግን ሌላ ኢትዮጵያ ነው እኮ የምታየው። ተጠርጎ ስትመጪ ቢያንስ ንጹህ ይሄ ነገር ንጹህ ሆነ ትያለሽ። ተጠግኖ ስትመጪ ይሄ ነገር ሊያልፍለት ነው ትያለሽ። አካባቢው ደግሞ መልክዓ ምድሩ ተሰርቶ የማሳመር ስራው ደግሞ ስትመጪ ይሄ ነገርማ በቃ የተለየ ነገር ሆነ ትያለሽ። እየጸዳን መንበር ያለበት ሜንቴን መደረግ ያለበት እየተደረገ ነው። መጠረግ ያለበት እየተጠረገ ነው። እንደ አረንጓዴ መሰራት ያለበት እየተሰራ ነው። መጨመር ያለበት እየተጨመረ ነው። በየቀኑ ስታዩት ከዛ እየወጣ ነው። በአሁኑ አትፍረዷት ኢትዮጵያ በመሄድ ላይ ናት እና ለኔም ይታየኝ እንደዛ ነው። እሳቸውም ይታያቸው እንደዛ ነው።